በአካል አገኘኋት ማለት ለእኔ ምን ልበል በጣም ትልቁ ነገር ነው። መምጣትሽን ያውቃል? አይ መምጣቴን አያውቅም። እማዬ ብሎ ግንባራቸውን ስመ ጓደኞቼ ሲገቡ እኔ ይከብደኛል። ውዷ እናቴ ልቤ ብዙዬ እንዴት ነሽልኝ የኔ ውድ እናት፣ ጤንነትሽ እንዴት? እናቴን ሳላይ 10 ዓመት ከበደኝ። ከፋን አልሆን አለኝ። ታውቃለህ ሱስም አለ ምን አለ አልሆን አለኝ። ተመልካቾቻችን እቺ የመጨረሻዋ ሞመንት ላይ ደርሰናል። ዶክቲው ከቆይታ አንፃር መቼም ብዙ ሰው ታውቃለህ። ብዙ ከዛ በእጅ ነክተህ ማወቅ ነው ማን እንደሆነ። እሺ ዝግጁ ናችሁ? በጣም አሪፍ። ከዚህ ጀምሮ ነው እንግዲህ ውድድሩ የሚጀምረው። እስቲ መጀመሪያ ዝም ብለህ ቼክ አፕ ጸጥ ብለህ እሺ ልዩ ሰው ነህ። ያመታቸዋል። ከባድ ነው። አልቻልኩም። ይሄን እንኳን ይከብደኝ። እሺ አታውቃችሁም ሶስቱንም? እሺ እቺ በጣም የምታውቃት ነች። እስኪ ሞክር። ጠጋ ብላ ይዞ ከሶስቱ አንዷን ታውቃታለህ። ከባድ ነው። አልቻልኩም። እሺ በቃ ግለጥ። እናንተም ግለጡ። ማረኝ በመኪያዬ ይቅርታ አባቴ ይቅርታ። በድያለሁ። እሺ ይቅርታ ይውጣልኝ። አዝቻለሁ እኔስ በኃጢአት ጎስቁዬ። አባቴ ይውጣልኝ እባክህ ይውጣልኝ። ያንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም። ፍቅር ነህ ለዘላለም የሚመስል ማንም የለም። እናቴን የማየት ህልሜ ነበረኝ። እናቴን ማየት ማለት አሁንም ድረስ ማለት ነው በጣም ጥሩ ነገር ነው። እናቴን ማየት ምንም አላረኩላችሁ። ከእናት እንኳን አልቆጠርም። አንተ በምን ሎቼ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ምንም ነገር እኔ አልፈልግም። አንቺን ብቻ ላግኝሽ
አንቺን ብቻ እኔ ይልኝ ነው በቃ። እናት እኮ ብዙ ነገር ናት እኮ። እኔ እኮ ምኑንም አልሆንኩም። እባክህን የኔ አባት መጣሁልህ። እናቴ ናፍቀሽኛል አትመጪም ወይ? የኔ እናት አንቺን ብቻ ነው ማየት የምፈልገው። ናፍቆት ባዛላቸው ምን አፈርም ግጬም ቢሆን ሰላት አኖራታለሁ። ምንም ማድረግሻለሁ ካሁን በኋላ ምንም አይገባሽም። ምንም ህይወት አይገባሽም። ምንም ልባት አይገባሽም። እናቴ የኔ ምንም ተዘድቼም እኮ ምንም አላረኩላችሁ። ከንቱ ልፋቴ ከንቱ አባቴ ጣልኳችሁ እንደ ዕቃ እንደ ቆሻሻ ማገኘው ህይወት እኮ ማገኛ አይመስለኝም።